እንደምን ናችሁ? ደህና ናችሁ ወይ? ስለ ሕክምና በላብራቶሪ ዙሪያ በሌሎችም የላብራቶሪ ውጤቶች ዙሪያ የማቀርባቸውና የላብራቶሪ ትምህርቶችንም እንዲሁም በሕክምና ዙሪያ ለጤና አስፈላጊ የሆኑ ነገሮችን ሁላ ለማቅረብና ለእናንተ ለማድረስ ዝግጁ ነኝ። በጣም 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 እንድትከታተሉኝና እንድታበረታቱኝ እፈልጋለሁ። በዩቲዩብ ላይ እናቀርባለን። ስለዚህ የዩቲዩብ ድረገጽን ሰብስክራይብ በማድረግ አግዙኝ፣ አበረታቱኝ። እነሆ በብዛት የምመለከተውን የላብራቶሪ ውጤቶች፣ የህክምና ውጤቶች የተለያዩ ኤክስሬም ይሁን ዲያግኖስ ካደረጉ በኋላ የህክምና ዶክተር ጋር ከቀረቡ በኋላ የህክምና ውጤታቸውን ሰዎች እንደዚህ እንደዚህ ተባልኩ ኩላሊቴን እንደዚህ አመመኝ ሲባሉ ብለው ይጠይቃሉ። ሲጠይቁ ግን ኩላሊቱ ታዲያ ኩላሊት ላይ ምን ያሳያል? ክሬቲኒን እና ዩሪያ ተመርምረዋል ወይ? አዎ ተመርምሬያለሁ። ክሬቲኒን ስንት ሆነ? አላወኩም፣ አላውቀውም። የደም አይነቱስ ምንድን ነው? አላውቀውም። ማወቅ አለባችሁ። ደም ማነስ አለብኝ ምናምን ይላሉ። ደም ማነስ አለብሽ ተባልኩኝ፣ አለብህ ተባልኩኝ እና ስንት ተባለ? ሂሞግሎቢናችሁ ስንት ነው? አላወኩም ምናምን። ማወቅ አለባችሁ ማለት ነው። እያንዳንዳችሁ የላቦራቶሪ እና የህክምና ውጤታችሁን ብትይዙት በዶክመንትን ብትቀበሉ በጣም ጥሩ ነው። ብዙ አልፎ አልፎ የተለያዩ ሰዎች ተቀብለው ያስቀምጣሉ፣ ሲጠየቁ ያሳያሉ። ግን ብዙሃኑ አያሳይም። ስለ ህክምና መረጃውን ምናምን ሲጠየቅ እንደዚህ ተባልኩኝ እንደዚህ ሆንኩኝ ከማለት ውጭ በህክምና ውጤት ዙሪያም የበለጠ እናቀርብላችኋለን። በይበልጥ እናንተም ውጤታችሁ ምን እንደሚያሳይ ያዙና የተሻለ ውጤታችሁን እና ህክምና የጤንነታችሁን ሁኔታ እንድትጠብቁ እያስተላለፍኩ መልእክቴን በህክምና ዙሪያም በላቦራቶሪ በምናስተምረው ዙሪያ የምናቀርበው ትምህርቶች ይኖራሉ። የፓራሳይቶሎጂ፣ የባክቴሪዮሎጂ፣ የቫይሮሎጂ እንዲሁም ሄማቶሎጂ፣ የደም ማነስ ሁኔታ፣ የቀይ ደም ሴል፣ የነጭ ደም ሴል፣ የበሽታ መከላከል ሁኔታ ምን ያህል በምን አይነት ሁኔታ ሰው ማወቅ አለበት የሚለውንም ጭምር እንደዚሁም ክሊኒካል ኬሚስትሪ የሚባል በጉበት፣ በሐሞት፣ ስለ ቁርጥማት፣ ስለ ኩላሊት፣ ስለ ልብ የተለያየ የሆርሞናል ቴስቶች ስለነሱ ማስተማር እንጀምራለን። በይበልጥ እናንተ እገዛችሁና ሰብስክራይብ ማድረጋችሁ እንፈልጋለን። አት ላብ ሳይንስ በሚል የራሴ ድህረ ገጽ አለ፣ ከስር ሜንሽን አድርገዋለሁ። እንዲሁም በቲክቶክም በተለያየ መልኩ ልታገኙ ትችላላችሁ። የዩቲዩብ ድህረ ገጽ ላይም ሰብስክራይብ ብታደርጉ ደስ ይለኛል። አመሰግናለሁ።